MSNR ምንድን ነው? ይህ ስትራቴጂ ሰራ ይሆን? እንዴት መጠቀም እንችላለን? አሪፍ ስትራቴጂ ነው? MSNR ስለዚህ ስትራቴጂ ምን ያክሎቻችሁ ታውቃላችሁ? እንግዲያውስ ልንገራችሁ። ማሌዥያን ሰፖርት ኤንድ ሬዚስተንስ ይባላል። the most powerful ከሚባሉ ስትራቴጂዎች መካከል አንዱ ነው። ስፔሻሊ ጎልድ ላይ እና የተለያዩ ከረንሲዎች ላይ ታይት እና ግድ የሚባሉ ትሬዶችን ይሰጣል። ከሌሎች ስትራቴጂዎች ጋር ኮምባይን የምናደርገው ሞር ፓወርፉል ይሆናል። ሄሎ ኤቭሪዋን እንዴት ናችሁ? ያው እንዳያችሁት ቪዲዮ ላይ ዛሬ የምናወራው ደግሞ የዛሬው ቶፒካችን የሚሆነው በፓወርፉል ስለሆነው ስትራቴጂ MSNR ነው ማለት ነው። እናም በደንብ ያው ለማስረዳት ነው የምሞክረው። እናም ደግሞ እናንተ ይጠቅማችኋል ብዬ ያሰብኳቸው ሜን ኮንሰፕት የሚባሉትን MSNR ውስጥ ያሉትን ጠቅላላ ዲስክራይብ የማድርግላችሁ ይሆናል ማለት ነው። እናም ስለዚህ ፓወርፉል ስለሆነው ስትራቴጂ እንዴት ከሌላ ወር ደግሞ ፒውርና ግድ የሚባለው ስትራቴጂ ጋር እንዴት አድርገን ኮላብ እንደምናደርገው ደግሞ ከየትኛው ስትራቴጂ ጋር ሞር ኮላብ ብናደርገው ፓወርፉል የሚሆነውን ደግሞ የቪዲዮ መጨረሻ ላይ በደንብ አድርጌ ማስረዳቸው። ምንድነው የምታደርጉልኝ? እንደተለመደው ኖታችሁን ያዙ፣ ፕላስ አቴንሽናችሁን ስጡኝና እዚህ ጋር የማሳያችሁን ጠቅላላ በደንብ አድርጋችሁ ተጠቀሙበት፣ ወር ደግሞ ኖት ያዙት ማለት ነው። ሰው ሌላው ነገር ያው በደንብ ቪዲዮ ላይ የምንወያየውና let's get to the video። MSNR ምን እንደሆነ ምን ነገር ኮንሰፕቶች እንደሚያካትት መጀመሪያ በሱ እንጀምራለን ማለት ነው። MSNR ምን ማለት ነው ካለ MSNR is a concept of Malaysian support and resistance ነው። ኢዚ ዌይ ነው። ስለ ሰፖርት እና ስለ ሬዚስተንስ ዲፕሊ የሚያይበት ወር ደግሞ ዲስከስ የሚደረግበት አይነት ስትራቴጂ ወር ደግሞ ኮንሰፕት ነው ማለት ነው። ለምሳሌ አብዛኞቻችሁ ሰፖርት ሲባል የምናውቀው የሆነ ያክል ቦክስ ድሮ አድርገን ወር ደግሞ ሰም ቦክስ ይዘን ያንን ቦክስ ላይ ድሮ ካደረግን በኋላ ማርኬት ሰም አማውንት እንዲያደርግልን ነው የምንጠብቀው አይደል? ይሄ ግን with some single line ነው ማርክ አውት የሚደረገው። እዛ ማርክ አውት ያደረግንበት ሌቭል ላይ ማርኬት ኢንተንድድ አድርጎ እዛ ቦታ ሪጀክት አድርጎ ወደ ነበረበት ሙቭመንት ሙቭ እንዲያደርግ ነው ኤክስፔክት የምናደርገው ማለት ነው። በዛ ወይ ሰፖርት ነው የምንለው ማለት ነው። what about in the resistance ላይ ደግሞ እንደምትመለከቱት ማርኬት ሬዚስት የሚደረግበት ሌቭል አንድ ነገር ወደ ላይ ከመውጣት ሬዚስት የሚያደርግበት ወር ደግሞ ፑሽ ዳውን የሚያደርገው ሌቭል ሬዚስተንስ እንለዋለንና አዚግንዚ ማርኬቱ with one line ማርክ አውት የተደረገ ነው። then ታፕ አድርጎ እሱን ቦታ ከነካ በኋላ ወደ ነበረበት ሙቭመንት ራን የሚያደርግ ሲሆን ምን እንለዋለን? ሬዚስተንስ እንለዋለን ማለት ነው። ሰፖርት በዚህ በኩል ካረጋግጧችሁ ሬዚስተንስ ደግሞ በዚህ በኩል ካያሳዩአችሁ እንዴት MSNR ላይ ደግሞ በጣም ፓወርፉል እንደሆኑ ያሳያችኋለሁ ማለት ነው። አንድ MSNR ላይ ኪ ሌቭልስ የሚባሉ ነገሮች አሉ። ኪ ሌቭልስ ኤቭሪ ስትራቴጂዎች ላይ እንደ ፖይንት ኦፍ ኢንትረስት የምንጠቀማቸው ሌቭሎች ናቸው። እና MSNR ላይ ደግሞ ኪ ሌቭልስ የምንላቸው ሜን የሚባሉ ኪ ሌቭሎች እዚህ ጋር እንደምታያቸው ሊስት አድርጌያቸዋለሁ። ፎር ኤግዛምፕል A ክላሲክ፣ B ክላሲክ፣ ክሬም ሌቭል ኦር ደግሞ ኳስ ሞዴል ሌቭል፣ ኦሴል ሌቭል ኦር ደግሞ ኦፕን ክሎዝ ሌቭል፣ RBS which is resistance becomes support and the last one is SBR which is support becomes resistance ማለት ነው። ያንን እንደ ኪ ሌቭል እንጠቀመዋለን MSNR ላይ። እናም እነዚህን ኪ ሌቭሎች እንጠቀም ጀስት ራንደምሊ አይደለም፣ መከተል ያሉብን ነገሮች አሉ። ለምሳሌ እያንዳንዱ ሌቭሎች በሁለት ይከፈላሉ which is fresh level and unfresh level ተብለው ማለት ነው። ስለዚህ እነዚህ fresh level እና unfresh level ሲባሉ fresh level የሚባለው ምን አይነት ነው ካላችሁ የሆነ ሌቭል ካወጣን በኋላ ያ ሌቭል በዊክ ቴስት ካልተደረገ ስቲል ፍሬሽ ሆኖ ነው የሚቀጥለው። ኦር ደግሞ በዊክ ቴስት ተደርጎ በቦዲ ክሎዝ የሚደረግ ከሆነ እዛ ሌቭል ላይ ዊኩ ቴስት ተደርጎ አፍተር ዳት ቦዲ ካንድል ክሎዝ የሚያደርገው ከሆነ ያ ሌቭል አንፍሬሽ ነበረ ወደ አንፍሬሽ ከተቀየረ በኋላ እንደገና ያ አንፍሬሽ ወደ ፍሬሽ የሚቀየርበት ስቴት ይሆናል። እንደዚህ አይነት ሌቭሎች ወይም ደግሞ እንደዚህ አይነት ሴናሪዮች ላይ ምን እንላለን? ፍሬሽ ሌቭል ነው እንላለን ማለት ነው። what about in unfresh level? unfresh level ላይ ደግሞ some level ይኖራል። that some level tested and level has not been breaked with the body after the test። ምን ማለት ነው? እንዳይወጣናቸው ለምሳሌ RBS የሚባል ሌቭል ካለ ያ RBS በዊክ ሪጀክት ተደርጎበት ወር ደግሞ ታፕ ተደርጎ በዊክ ሪጀክት ከተደረገ በኋላ ቴስትድ ሆኗል። አፍተር ዳት ተመልሶ ፍሬሽ ለመሆን
ምን መሆን አለበት? it needs to be broken by the body ማለት ነው። እሱኛው ካልሆነ ያ ሌቭል ስቲል አንፍሬሽ ሆኖ የሚቆይ ሌቭል ነው ማለት ነው። ሶ ፍሬሽ ሲሆን ነው እኛ ዩዘብል ወር ደግሞ ዩዝ የምናደርጋቸው። አንፍሬሽ ሲሆን ግን we just have to wait to be fresh again ማለት ነው። ሶ እንደዚህ አይነት ካልናቸው ኤ ክላሲክ ማለት ነው። ቪ ክላሲክ፣ ኮስሞዶ ሌቭል፣ ኦሲኤል፣ አርቢኤስ እና ኤስቢአር በካንድል ፎርሜሽን ደግሞ ምን አይነት ናቸው የሚለውን ደግሞ እንመለከተው። ሶ በካንድል ፎርሜሽን በምንመለከትበት ሰዓት ላይ ኤ ክላሲክ which is like this ይሄ እንደምትመለከቱት መጀመሪያ bullish ካንድል ፎርም ያደርጋል then after aggressively ድሮፕ ያደርጋል ማለት ነው። ሶ ይሄኛው ሌቭል ኤ ክላሲክ እንለዋለን። ኤ ክላሲክ እንዳልኳችሁ ምን አይነት ሌቭል ነው የሚሆነው? ይሄ በካንድል ነው። በላይን በምንመለከትበት ሰዓት እንደዚህ አይነት ሙድ ፎርሜሽን ነው ክሬት የሚያደርገው ማለት ነው። ስለዚህ ይሄ ማርኬት ምንድነው ኤክስፔክት የምናደርገው? ጀስት እዛ ያወጣንበት ሌቭል ላይ ሄዶ ማርኬት ሪጀክት አድርጎ ድሮፕ እንዲያደርግ ኤክስፔክት እናደርጋለን ማለት ነው። ይሄ በምን ሴናሪዮ ሲሆን ነው? ኤ ክላሲክ which is resistance ማለት ነው። ይሄኛው በዚህ መልኩ ካልኳችሁ በቪ ክላሲክ ደግሞ እንመለከተው። what about in ቪ ክላሲክ? ቪ ክላሲክ ምንድነው የሚያደርግልን? ጀስት መታል ማርኬቱ ታፕ ያደርገዋል then it goes up again። ይሄ በምን ሴናሪዮ ነው? with a support or ደግሞ ቪ ክላሲክ የምንለው ማለት ነው። ቪ ያልንበት ምክንያት በላይን በምንመለከትበት ሰዓት ላይ ማርኬቱ የቪ አይነት ቅርጽ ነው ኦከር የሚያደርግልን። so that's why we called it a V classic label ያልነው ማለት ነው። so ይሄኛውን ካየነው ወደ ክሬም ሌቭል ወይ ደግሞ ኮስሞዶ ሌቭል ስንሄድ ይሄኛው ትንሽ ዲፈረንት ይሆናል because some ሌቭሎች ጋር ታፕ ተደርጎ ክሬት የሚደረግ ነው ማለት ነው። which is market structure shift or ደግሞ breakout የሚባለውን ክሬት የሚያደርግልን። ስለዚህ ይሄኛው በላይን በምንመለከትበት ሰዓት ላይ እንደዚህ አይነት ፎርሜሽን ነው የሚሆነው which is ፕራይስ አክሽኖች ከሆኑ ሌፍት ሾልደር ራይት ሾልደር እንደሚሉት አይነት ማለት ነው። ይሄኛው ማርኬት በላይን በምንመለከትበት ሰዓት እንደዚህ አይነት ፎርሜሽን ያለው እዚህ ጋር ያለንበት ሌቭል አለ። ጀስት ማርኬት ይመጣል ብሬክ ያደርገዋል አናዘር ብሬክ ያሳየናል then ይሄኛውን ሌቭል ታፕ ይደረጋል ተብሎ ነው ኤክስፔክት የሚደረገው በምን በኤስኤንአር ነው ማለት ነው። እናም ደግሞ በዚህኛው ላይ በምትመለከቱትም እዚህ ጋር ማርክ አውት ያደረግነው ሌቭል አለ። እሱኛውን ሌቭል ማርኬት ምን እንዲያደርግልን ነው ኤክስፔክት የምናደርገው? we just expect it to tap this level and to go down። ተመሳሳይ ነው። ይሄ አሁን በቡሊሽ ነው ያየነው። በቤሪሽም ተመሳሳይ ነው። ቫይስ ቨርሳ ማድረግ ነው። ቫይስ ቨርሳ አድርገን መመልከት ነው። ለምሳሌ ቫይስ ቨርሳ አድርገን በምንመለከትበት ሰዓት እንደዚህ አይነት ፎርሜሽን ያመጣልናል። ማርኬት ምን ያደርጋል? ታፕ ያደርጋል ይሄ ሌቭላችንን then it will go up። that's why በዚህ ዌይ ነው ሙቭ የሚያደርገው ማለት ነው። በቡሊሽም በቤሪሽም ሲሆን ኮንሰፕታቸው አንድ አይነት ነው። የምንጠቀምበትም ዌይ አንድ አይነት ነው የሚሆነው ማለት ነው። እናም እነዚህ የመጀመሪያው ሶስቶቹ ሌቭሎች ናቸው። የቀሩን 2-3 ሌቭሎች አሉ። እነሱንም እንመልከታቸው። the second or the third one OCL level። OCL level ደግሞ ምን አይነት ሌቭል ነው ካላችሁኝ እዚህኛው ላይ ማርኬቱ ምን አደረገ? የቡሊሽ ሞመንተም አመጣ then እንደገና ቡሊሽ ሆነ። ይሄኛው OCL ያልንበት የፈርስት ካንድሉ ክሎዚንግ እና የሰከንድ ካንድሉ ኦፕኒንግ ሌቭል ላይ ነው ማርኬቱን አላይን የምናደርገው ደግሞ ኤክስፔክት የምናደርገው ታፕ እንዲያደርግልን። ይሄውን በላይን በምንመለከትበት ሰዓት ማርኬቱ ኦብቪየስሊ እንደዚህ አይነት ሙቭመንት ነው የሚያደርግልን። ይሄኛውን ሙቭ ካደረገ በኋላ እንደዚህ አይነት ሙቭመንት ነው ያለው። ሶ ይሄ ማርኬት ኤክስፔክት የምናደርግ እንዴት ነው? እዚህ ጋር ታፕ አድርጎ ወደ ላይ ሙቭ እንዲያደርግ ነው ማለት ነው። እዚህ ጋር ያለው ሙቭመንት ይሄኛው ማርኬት ብሬክ አድርጉታል which is like this then ብሬክ ካደረገ በኋላ ታፕ ተደርጎ ሙቭ እንዲያደርግ ነው ማለት ነው። ያ ማለት ይሄ በላይን ያየ ነው። እዚህ በካንድሎቹ ጋር በምንመለከትበት ሰዓት ይመጣል ይሄ ማርኬት እችኛዋን ሌቭል ታፕ አድርጓት ወደ ላይ ሙቭመንቱን እንዲቀጥል ነው ኤክስፔክት የምናደርገው ማለት ነው። ሶ ይሄኛው ግሬት የሚባል ኪ ሌቭል ነው። what about this one RBS which is resistance become support። resistance become support ደግሞ እንዴት አይነት ነው ካላችሁ ይሄኛው ቡሊሽ ነው። the shape will look like this then ማርኬቱ ምን ያደርጋል? አፕ ይሰራል then some amount of bearish then it break ያደርገዋል ሌተስት የሚባለውን ሃይ then እንደገና ሪትሬስ አድርጎ ማርኬቱ ወደ ላይ ሙቭ እንዲያደርግ ነው ኤክስፔክት የምናደርገው በዚህኛው ሌቭል ማለት ነው። ስለዚህ እዚህ ካንዱ ላይ በምትመለከቱበት ሰዓት ቤር ቡሊሽ ነበረ then some amount of bearish move አደረገ እንደገና ምን አደረገ? ያንን ሌቭል ብሬክ ተደረገስ ማለት ነው። ስለዚህ ይሄኛው ሌቭል ብሬክ በሚደረግበት ሰዓት ላይ የነበረው RBS which is
ሬዚስታንስ የነበረው ሌቭል ወደ ሰፖርት ሲቀየር ማለት ነው። ለምሳሌ ይሄኛው በሚቀየርበት ሰዓት ላይ ኤግዛምፕል ሲሰጣችሁ እዚህ ጋር ያወጣ ነው ምን አለ እዚህ ጋር ያወጣ ነው ሌቭል አለ አይደለ? ይሄኛው ሌቭል ኤ ሼፕ ሌቭል ነው። ኤ ሼፕ ሌቭሉ መጥቶ ብሬክ ቢደረግ ይሄኛው ሌቭል ሬዚስታንስ ከመሆኑ ይልቅ ወደ ሰፖርት ይቀየራል ማለት ነው። that's why we call it RBS or ደግሞ ሬዚስታንስ ቢካም ሰፖርት ያልነው ለዛ ነው ማለት ነው። ስለዚህ ይሄኛው ምን ያደርጋል ማርኬቱ መቶ እቺ ሌቭል ታፕ እንዲያደርግልን ምን እናደርጋለን ኤክስፔክት አድርገን ነው ማርኬቱን ቴክ ለማድረግ የምንሞክረው ማለት ነው። that's why we call it RBS. what about the other direction? ይሄ በቅድሙ የቢውሊሽ ነው። ይሄ ደግሞ በቤሪሽ ሴናሪዮ ነው። በቤሪሽ ሴናሪዮ ላይ ደግሞ ምንድነው ያደረገልን then bearish form አደረገ እንደገና another bearish የዚህኛው close of የዚህኛው ካንድል ክሎዝ እና የዚህኛው ካንድል ኦፕኒንግ አንድ ላይ ያለበት ሌቭል ነው ማርክ አውት ያደረግነው ማለት ነው። ይሄም በተመሳሳይ ነው። ምንድነው የምናደርገው ማርኬቱን ኤክስፔክት የምናደርገው ታፕ አድርጎ ድሮፕ እንዲያደርግልን ነው ማለት ነው ያንን ሌቭል ሲኛውን ሌቭል ድሮፕ ካደረገ በኋላ ደግሞ ታፕ አድርጎ ድሮፕ ካደረገ በኋላ ሪል ሙቭመንት ቢግን የሚያደርግበት ታይም ነው። ይሄ በወሴል በቤሪሽ ሞመንተም ነው። ይሄም ተመሳሳይ በቤሪሽ ሞመንተም ሆኖ ግን RBS ሳይሆን SPR which is support becomes resistance ማለት ነው። ይሄ ምንድነው ያደረገልን መጀመሪያ bullish bearish movement ነው ኦከር ያደረገው like this እንደዚህ ሙቭመንቱን ኦከር ካደረገልን በኋላ then መጥቶ ይሄ ማርኬት ብሬክ ያደርገዋል። ስለዚህ ኤክስፔክት የምናደርገው ይሄ ማርኬት መጥቶ እቺኛዋን ሌቭል ምን እንዲያደርግልን ነው ሪጀክት አድርጎ ማርኬቱ ያለው ሙቭመንት እንዲቀጥል ነው ማለት ነው። ይሄም በተመሳሳይ ካንድሉ ላይም እንደዛ ነው ያለው። ማርኬቱ ምን አደረገ መጣ some amount of bullish አሳየን then bearish so next ሙቭመንታችን የሚሆነው እቺኛዋን ሌቭል ሪጀክት አድርጎልን ሙቭመንቱን ወደታች እንዲቀጥል ነው ማለት ነው። that's why SPR ያለው ሰፖርት የነበረው ሌቭል ወደ ሬዚስታንስ ሲቀየር ማለት ነው። so ዛሬ ባወራነው ቶፒክ ላይ ትንሽ ኤግዛምፕሎችን ልስጣችሁ እና ያወራናቸው ኪ ሌቭሎች አሉ። እነዛ ኪ ሌቭሎች እንዴት ነው ወርክ የሚያደርጉት የሚለውን ጀስት እዚህ ጋር በማሳያችሁ ነገር መረዳት ትችላላችሁ። ለምሳሌ this one is an V level right V level ብዬ ነው ያወጣሁት እና ይሄኛውን V level ምንድነው ያደረገልን ማርኬቱ ሪጀክት አደረገ then ፓምፕ ነው ያደረገው። ለምሳሌ ይሄኛውን እንመልከት። ይሄኛው ሪጀክት ያደረገው ከምን ሌቭል ላይ ነው this OCL level right በጣም ብዙ አይነት ኤግዛምፕሎች ነው ያሉት ጀስት በደንብ አድርገን ማየት እንችላለን። ለምሳሌ ይሄኛው ጀስት ልክ ማርኬት ምን አደረገ ከዚህኛው ሌቭል ሪጀክት አድርጎ ዳምፕ አደረገ ማለት ነው። በተመሳሳይ ብዙ አይነት ኤግዛምፕሎች ነው ያሉት። ለምሳሌ this OCL level ምን አደረገ ማርኬት ሪጀክት አድርጎ ድሮፕ አደረገ ማለት ነው። እንደገና እዚህ ጋር በተመሳሳይ በደንብ አድርገን ማየት እንችላለን። ለምሳሌ ማርኬት ከዚህኛው ሌቭል ነው ሪጀክት ያደረገው ከዚህ በኋላ ከዚህኛው ሌቭል ምን አደረገ ሪጀክት አድርጎ ሙቪንግ አፕ አደረገና እና በጣም ብዙ ኤግዛምፕሎች ነው ያሉት። አንድ ኤግዛምፕል ይሄው this one in A classic የሚባለው ሌቭል ነው። ከዚህኛው ምን አደረገ ማርኬት ሪጀክት አድርጎ ድሮፕ ነው ያደረገው ማለት ነው። እናም እነዚህን ያየናቸው ጠቅላላ ኪ ሌቭሎች እንደ MSNR ላይ ያሉ ኪ ሌቭሎች ነው። ፕላስ ደግሞ ከሌሎች ስትራቴጂዎች ጋር whatever ICT ብትጠቀሙ እንደ ኪ ሌቭል አድርገን መጠቀም ይችላል። ICT ላይ ሰባት PDRዎች አሉ አይደለ which is a breaker block, fair value gap, inverse fair value gap, order block, mitigation block, rejection block የመሳሰሉት ሌቭሎችን እንደ ኪ ሌቭል እንጠቀማቸዋለን። ፎሬልስ እነዚህንም እንዴት እንደ ኪ ሌቭል ደግሞ እንደምንጠቀማቸው በደንብ አድርገን ኔክስት ታይም የምናያቸው ይሆናል። ግን እነዚህን እንደ ኪ ሌቭል አድርገን ተጠቅመን ፎር ኤግዛምፕል ኪ ሌቭል አድርገን የሆነች MSNR ኪ ሌቭል ተጠቅመን እዛ ኪ ሌቭል ላይ ታፕ በሚደረግበት ጊዜ ፎሬልስ ICT 2020 ሞዴልን ተጠቅመን ትሬዶቹን ቴክ ማድረግ እንችላለን። እንደዚህ አይነት ሴናሪዎችን whatever የእናንተ ስትራቴጂ ጋር አላይን ለማድረግ መሞከር። ግን ለኔ ብትጠይቁኝ የትኛው ስትራቴጂ ጋር አሪፍ ነው ብትሉኝ it's better to use with CRT ማለት ነው። CRT ጋር በደንብ አድርገን ብንጠቀመው በጣም ፓወርፉል ነው። CRT ምንድነው የሚያደርገው we just need some key level እንፈልጋለን። ያንን ኪ ሌቭል ከምን ጋር መጠቀም እንችላለን ከMSNR ሌቭል ጋር። ያንን ኪ ሌቭል ከተጠቀምን በኋላ ማርኬት እዛ ቦታ ላይ ሪጀክት አደረገ ማለት it will form some CRT ማለት ነው። CRTን ደግሞ የማታውቁ ካላችሁ ደግሞ እዚህ ጋር የምታዩት ቪዲዮ ላይ ቼክ ማድረግ ትችላላችሁ ኦር ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ CRT ምን ማለት እንደሆነና እንዴት ወርክ አውት እንደሚያደርግ በደንብ ይዩት። ጀስት ዛሬ ያየነው ስለ MSNR ቤዚክስ ነው። it will go more እናየዋለን። ይሄንን MSNR በአድቫንስድ ወይ
በሌሎች ስትራቴጂዎች ጋር አንድ ላይ ኮላብ እያደረግን የምናየው ይሆናል። ጀስት እናንተ በደንብ ቻናሉ ላይ ሰብስክራይብ ያደረጋችሁ መቆየታችሁን አትርሱ። እናም እንዳልኳችሁ በጣም ፓወርፉል ነው ኤስኤን አድርጋ እና ሲአርቲ ጋር በጣም ፓወርፉል ነው። ጀስት ኒድስ ሰም ትሬኒንግ እና ቴስት ነው የሚፈልገው ማለት ነው። እናም ኔክስት ታይም በደንብ አድርጌ ደግሞ እንዴት ከሲአርቲ ጋር እንደምንጠቀመው ደግሞ በደንብ አድርገን ከሌሎች ስትራቴጂዎች ጋር መጠቀም የሚያስችለንን ኮንሰፕት ደግሞ በደንብ አድርጌ የማሳያችሁ ይሆናል። የዛሬ ቪዲዮችን ደግሞ ከተመቻችሁ ላይክ ማድረጋችሁን አትርሱ። ፕላስ ደግሞ ይሄን ኖት ከፈለጋችሁት ካፕቸር አድርገዋለኝ ዴም አድርጉኝ እና እልክላችኋለሁ። ምንም የሚያሰጋ ምንም እንትንም የለም። ጀስት ጠይቁኝ፣ ዴም አድርጉኝ፣ እልክላችኋለሁ። እናም ደግሞ የቴሌግራም ቻናላችን ፕላስ ሶሻል ሚዲያ ላይ ኮኔክት ካላደረጋችሁ በምትመለከቱት ወይ ኮኔክት ማድረግ ትችላላችሁ። ፕላስ ደግሞ ዲስክሪፕሽን ላይ ኤቭሪ ሶሻል ሚዲያችንን ማግኘት ትችላላችሁ። በሱ ወይ ከኛ ጋር ኮንታክት ማድረግ እናም ደግሞ ኮኔክት ማድረግም ትችላላችሁ። Until then, trade smart, stay disciplined, and I will see you in the next video. Bye guys.